ጃፓን ውስጥ ሂሮሺማ ከተማ አቅራቢያ በፓሲፊክ ውቅያኖስ ላይ የምትገኝ አንዲት ትንሽ ደሴት አለች። ስሟ ኦኩኖሺማ ይሰኛል። ነገር ግን ዓለም በብዛት የሚያውቃት በዚህ ስሟ አይደለም። ሰዎች የሚጠሯትም የጥንቸሎች ደሴት ወይንም ራቢት አይስላንድ በሚለው ስሟ ነው። በዚህ ደሴት ላይ ማንም ሰው አይኖርም። ነዋሪዎቹ ጥንቸሎች ብቻ ናቸው። ቁጥራቸውም ከ1000 በላይ ይገመታል። ቱሪስቶች ወደዚህ ደሴት ሲሄዱ ልክ እንደ ንጉስ ይቀበሏቸዋል። እጅግ በጣም የሚያምሩ፣ ሰውን የማይፈሩ እና ምግብ የሚለምኑ ፍጥረታት ናቸው። በመጀመሪያ ሲያዩት ቦታው ምድራዊ ገነት ይመስላል። ነገር ግን ይህች ደሴት ባለፈ ጊዜዋ እንዲህ አልነበረችም። ከጥቂት 10 ዓመታት በፊት ይህ ቦታ በጃፓን ካርታ ላይ እንኳን ስሟና ምስሏ እንዳይኖር ተደርጎ ነበር። ይህች ቦታ የሞትና የጭካኔ ማምረቻም ነበረች። ዛሬ የምናያቸው እነዚህ ቆንጆ ጥንቸሎች ከየት መጡ? ከዚህ ጨለማ ታሪክ ጋርስ ግንኙነት ይኖራቸው ይሆን? ዛሬ የኦኩኖሺማን ሚስጥር አብረን ፈትሻለን።